ሰላም ሰላም ወደዚህ ቻናል ተከታታይ ምርጥና አሪፍ ቪዲዮ በጥያቄያችሁ መሰረት ይዤላችሁ መጥቻለሁኝ። እንዴት አድርገን አንድ ፌስቡክ አካውንት ከከፈትን በኋላ ከአንድ ስልክ ወደ ሌላ ስልክ ማስተላለፍ እንችላለን? መጀመሪያ የተከፈተውን እስከነ ፍሬንዱ እስከነ ፎሎወርሱ እስከነ ኤቭሪቲንግ አንድ ላይ ከአንድ ስልክ ወደ ሌላ ስልክ ማስተላለፍ እንችላለን። በሁለት ሶስት መንገድ እናስተላልፋለን። አንደኛ በስልክ ቁጥር ተከፍቶ ከሆነ በኢሜል ተከፍቶ ከሆነ እንዲሁም ፓስወርዱን ዘንግተን ከሆነ ሌላ ፌስቡክ ተጠቀምንም ሌላ ፌስቡክ መደረብ ከፈለግንም እንዴት አድርገን እንደምናስተካክል 3-4 መንገድ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ ትንሽ ሰከንድ ብቻ ነው የሚወስድባችሁ ላይክ ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ ያልኳችሁ። እንግዲህ አዲስ ፌስቡክ አውርዳችሁ ከሆነ እንግዲህ ከአንድ ስልክ ወደ ሌላ ስልክ ለማስተላለፍ መጀመሪያ ስንጠቀም የነበረውን ፌስቡክ ላይ በመግባት መጀመሪያ ፌስቡክ አዲስ ፌስቡክ ከፍታችሁ የምትጠቀሙ ከሆነ መጀመሪያ በዚህ መልኩ ያመጣልናል። ሶ ኢሜል እና ፓስወርድ ስልክ ቁጥርና ፓስወርድ እንዲሁም ፓስወርዱን የማናውቅ ከሆነ እንዴት አድርገን እንደምናስተላልፍ አብረን እናያለን ማለት ነው። ፌስቡክ ላይ ስንገባ እንግዲህ በዚህ መልኩ ያመጣልን። አብዛኞቻችሁ አዲስ ከፍታችሁ ነው የምትጠቀሙት። የመጀመሪያውን መልሰን መጠቀም እንችላለን። የመጀመሪያውን ለመመለስ እንግዲህ ሞባይል ነምበር ኦር ኢሜል በኢሜል ወይም ደግሞ በስልክ ቁጥር ከፍታችሁም ከሆነ አብረን እናያለን። በስልክ ቁጥር ተከፍቶ ከሆነ +25 119 ብለን እንዲሁም ደግሞ ስልክ ቁጥራችንን ካስገባን በኋላ ፓስወርድ በማስገባት በጣም በቀላል መንገድ ሎጊንን እንጫናለን። ቀጥታ ይገባልናል በስልክ ቁጥር ከፍተን ከሆነ ማለት ነው። እንዲሁም በተጨማሪ በኢሜልም ተከፍቶ ከሆነ በስልክ ቁጥር ፋንታ ኢሜል እናስገባለን። በሁለቱም ተከፍቶ ከሆነም አንዱን መጠቀም ትችላላችሁ ማለት ነው። ሶ ኢሜል አካውንት በማስገባት አሊያም ስልክ ቁጥር በማስገባት ከስር ደግሞ ፓስወርዳችንን በማስገባት ሎጊን ማድረግ እንችላለን። ግን አብዛኞቻችን እንረሳለን ኢሜል ወይም ደግሞ እንዲሁም ፓስወርዱን ከረሳንስ እንዴት እናደርጋለን የሚለውን እናያለን ማለት ነው። ኢሜል ስታስገቡ በስማችሁ ተከፍቶ ከሆነ ስምና @gmail.com የሚለውን መዘንጋት የለባችሁም። በትክክል @gmail.com የምትለዋንም ማስገባት ይኖርባችኋል ማለት ነው። ያለበለዚያ ስህተት ነው የሚሆነው። አንድ ፊደል ከተሳሳታችሁ የራሳችሁ ኢሜል ስላልሆነ ፓስወርዱና ኢሜሉ አንድ ላይ ማች አያደርግም ማለት ነው። ሶ ኢሜሉም በጥንቃቄ በትክክል የራሳችሁ የሆነ ኢሜል በፌስቡክ የተከፈተውን ማስገባት ይኖርባችኋል። ከዛ ትክክለኛ ፓስወርድ ኢሜልና ፓስወርድ አስገብተን ሎጊን ስንል ቀጥታ ወዴት ይወስደናል? ወደ ቀድሞ ፌስቡካችን ይመልሰናል ማለት ነው። አሁን ኢሜል አስገብቻለሁ ፓስወርድ አስገብቻለሁ ሎጊንን ልክ ስንጫን ወዴት ይወስደኛል? ቀጥታ ወደ ፌስቡክ ያስገባናል ማለት ነው። ሶ ይሄ አንደኛው ነው። እንዲሁም በስልክ ቁጥር ተከፍቶም ከሆነ በዚሁ መልኩ ስልክ ቁጥራችንን እናስገባለን ሎጊን እንለዋለን ማለት ነው። ፓስወርዱን ዘንግተን ከሆነሳ ወደሚለው ደግሞ መሄድ እንችላለን። ፓስወርዱን ዘንግተን ከሆነ እዚህ ጋር ስልክ ቁጥሩንና ፓስወርዱን ስለማናውቅ ስልክ ቁጥሩን እናውቃለን ፓስወርዱን አናውቅም። ሶ ምን እናደርጋለን? ፎርጌት ፓስወርድ የሚል ከስር እናገኛለን። ሶ ፎርጌት ፓስወርድ የሚለውን እንጫናለን ማለት ነው። ፓስወርዱን ስለማናውቅ ካወቅን እንጽፋለን ስልክ ቁጥሩንና ፓስወርዱን። ሶ ካላወቅን ግን ፎርጌት ፓስወርድ ከስር አለ ፎርጌት ፓስወርድ የሚለውን በመጫን ወደፊት እንሄዳለን ማለት ነው። ልክ ፎርጌት ፓስወርድን ተጭና ወደፊት ስንሄድ ሞባይል ስልክ ቁጥራችንን እንድናስገባ ይጠይቀናል። ስልክ ቁጥራችንን እስከነ ኮዱ እናስገባለን። የፈለገ ይሁን እስከነ ኮዱ እናስገባለን ማለት ነው። ሙሉ ስልክ ቁጥራችንን እዚህ ጋር ማስገባት ይኖርብናል። ስልክ ቁጥሩን ካስገባን በኋላ ፋይንድ አካውንት አለ ከስር የተከፈተበትን ስልክ ቁጥር ካስገባን በኋላ ፋይንድ እንለዋለን ፋይንድ አካውንት። ከዛ ፌስቡክ አካውንቱ የተከፈተበትን ያመጣልናል። ኮንቲኒው እንጫናለን። ከዛ 6 ዲጂት ቁጥር ስልክ ቁጥራችን ላይ ይልክልናል። ያን ኮድ እዚህ ጋር በማስገባት ኮንቲኒውን እንጫናለን። በኢሜል ተከፍቶም ከሆነ እንዲሁ ፓስወርዱን ዘንግተን ከሆነ በዚሁ በተመሳሳይ መልኩ በኢሜል እንጠቀማለን። ይሄ ሙሉውን ቪዲዮ ከዚህ በፊት ሰርቼዋለሁኝ። በዚህ መልኩ እንግዲህ ፓስወርዳችሁን ከዘነጋችሁ ሙሉውን ቪዲዮ አለ ቻናሌ ስር ታገኛላችሁ። ፕሌይሊስት ስር አንድ ላይ ታስሯል። ቻናሌ ስር ከገባችሁ በኋላ ፕሌይሊስት የሚለው ሶስተኛ ላይ በመሄድ ፌስቡክ ነክ ትምህርቶች አንድ ላይ ታስሮ ታገኛላችሁ። እዚህ ውስጥ በመግባት የፌስቡክ አከፋፈት አለ። ሁሉም የፌስቡክ ነክ ትምህርቶች እዚህ ጋር አሉ። የጠፋብንን የፌስቡክ ፓስወርድ ለማግኘት የሚል ቪዲዮ እዚህ ጋር አለ። እሱም በመመልከት በጣም በቀላል መንገድ ፓስወርዳችሁን መልሳችሁ ማግኘት ትችላላችሁ። በዛውም ኦልድ ፌስቡካችሁ ሪኮቨር አድርጋችሁ መመለስ ትችላላችሁ ማለት ነው። ይሄ እንግዲህ ከዘነጋችሁ ይሄን ስቴፕ መጠቀም ትችላላችሁ። ሌላው ግን ምንድነው እዚህ ጋር አሁን ኢሜልና ፓስወርድ በማስገባት ሎጊን ልበለው። ሌላው ምንድነው አንድ ፌስቡክ እየተጠቀምን የበፊቱ መመለስ ከፈለግንሳ እዛው አንድ ፌስቡክ አፕሊኬሽን ላይ 2-3 ፌስቡክ ለመጠቀም ማለት ነው
ፌስቡክ አፕሊኬሽኑን እንደ አዲስ ማውረድ አይጠበቅባችሁም ማለት ነው። ይሄን ለማድረግ እንግዲህ ምን እናደርጋለን? ለምሳሌ እዚህ ጋር ሌላ እየተጠቀምኩኝ ነው። ምን እናደርጋለን? ከላይ ፌስቡክ ላይ በመግባት 3 መስመሯን እንጫናለን። ከላይ ከኖቲፊኬሽን አጠገብ ማለት ነው 3 መስመር ወይም ደግሞ ፕሮፋይላችንን እናገኛለን። ከላይ ያለችዋን እዚህ ጋር ያለችዋን አንዴ እንጫናለን። ወደ ታች በመውረድ ሎጊን እንላለን ሎግ አውት እናደርጋለን። ሎግ አውት የሚል እዚህ ጋር አለ። ሎግ አውትን እንጫናለን። 3 ፌስቡክ እየቀያየርን ለመጠቀም ሎግ አውትን ስንጫን ሴቭ ይለናል። ሴቭ እናደርጋለን። ሴቭን እንጫናለን ማለት ነው። ሴቭን ከተጫንን በኋላ ሎግ አውት ይለናል። በቀይ ሎግ አውት እናደርጋለን ማለት ነው። ሎግ አውት ይሄን በማድረግ ሌላ እየቀያየርን እንጠቀማለን። ፕሮፋይላችን ሴቭ ስላደረግን ሴቭ ሆኗል። ሎግ አውትን እንጫናለን። ያወጣናል፣ ወደፊት ይወስደናል። የተለያየ ፌስቡክ አካውንት ላይ ስንጠቀምበት የነበረውን ያሳየናል። ወይም ደግሞ አንድም ከሆነ አንዷን ያመጣልናል። እዚህ ጋር የተለያዩ ፕሮፋይሎች አሉኝ። እነሱን እየቀያየርኩ መጠቀም ይችላልው። ግን ሌላ ማስገባት ከፈለኩ ሎጊን ቱ አናዘር አካውንት በፊት ከነበረኝ ሌላ ለማስገባት ሎጊን ቱ አናዘር አካውንት የሚለውን እንጫናለው። አሊያም አዲስ መክፈት ከፈለግንም ክሬት ኒው እንለዋለን። ግን አሁን ሌላ ለማስገባት ሎጊን ቱ አናዘር አካውንት የሚለውን እንጫናለን። ፓስወርዱን የምናውቅ፣ ኢሜሉን የምናውቅ፣ ስልክ ቁጥሩን የምናውቅ ለማስገባት ማለት ነው። ሎጊን ቱ አናዘር አካውንት የሚለውን እንጫናለን። ስልክ ቁጥርና ፓስወርድ በማስገባት የሌላ ፌስቡክ አካውንት እዚህ ላይ ጨምረን መጠቀም እንችላለን ማለት ነው። ሌላ በፊት ከፍታችሁ ተጠቀሙበት የነበረው መመለሳችሁ ማግኘትም ትችላላችሁ። አሊያም አዲስም ከፍታችሁ 2-3 ፌስቡክ አካውንት ክሬት ኒው አካውንት የሚለውን በመጫን አዲስም ከፍተን ማስገባት እንችላለን ማለት ነው። ጆይን ፌስቡክ ይላል። ጌት ስታርትድን በመጫን ስማችንን በመጻፍ ኔክስት ብለን ኢሜል ወይም ደግሞ ስልክ ቁጥር ተጠቅመን አዲስ ከፍተንም መጠቀም እንችላለን። አዲስ እንዴት እንደምንከፍት ከዚህ በፊት አሳይቻለሁ። ፌስቡክ ነክ ትምህርቶች ስር በመግባት ትክክለኛ የፌስቡክ አካውንት አከፋፈት የሚል ቪዲዮ እዚህ ጋር አለ። ይሄን ቪዲዮ በመመልከት በጣም በቀላል መንገድ ሌላም ፌስቡክ ጨማምራችሁ እዚሁ ፌስቡክ አፕሊኬሽን ላይ 2-3 አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደ ኋላ ተመልሼ ላሳያችሁ። እዚህ ጋር ፕሮፋይላችሁን ይደረድርላችኋል። ሎግ አውት ስታደርጉ የቀያየራችሁ የምትፈልጉትን ፕሮፋይል እየተጫናችሁ አሊያም ሎጊን ቱ አናዘር አካውንት የሚለውን በመጫን ፓስወርድ እና ኢሜል በማስገባት እየቀያየርንም መጠቀም እንችላለን ማለት ነው። በአጠቃላይ እንግዲህ አዲስ አፕሊኬሽን ፌስቡክ አውርዳችሁም ከሆነ እንዲሁም ደግሞ ስትጠቀሙ የነበረውን ፌስቡክ እየቀያየራችሁ ለመጠቀም እንግዲህ በዚህ በቀላል መንገድ መጠቀም ትችላላችሁ ያልኳችሁ የዛሬ ቪዲዮአችን ይሄን ይመስል ነበር። ላይክ ሼር ማድረግ አዘንጉ። በሚቀጥለው እስክንገናኝ መልካም ጊዜ፣ መልካም ቆይታ።